ዛሬ እዚህ የተሰበሰብንበትን ስብስብ ዛሬ መጨረሻዋ 13ኛዋ ቀን ናት። አላህ ሱብሓነሁ ወተዓላ በአርደል አረፋ ላይ ተሰብስበው ዱዓቸውን ወደ ሰማይ ሰደው ዱዓቸው ኢስቲጃባ እንደሆነላቸው ባሮች አላህ ያደርጋል። መጨረሻችን አላህ ያሳምርልን። የስብስባችንን ረጃ የመጨረሻው ቀስቱን አላህ ነው የሚያውቀውና ሙራዳችን አላህ ያከምልልን። በዚህ ሰዓት ይህ ያለንበትን ሸህር ዙልሂጃ አላሁ ሱብሓነሁ ወተዓላ ትልቅ ክብር የሰጠው ሸህር ነው። ትልቅ መዓኒ ጀሊላ በኒ አደም ሙንዙ አን ኹሊቀ ከተኸለቀ ጀምሮ እስከ መጨረሻዋ ሰዓት ድረስን ዕጥቁ ሚነናር የምትባለው የውመል ሐጀል አክበር የሚባለው አርደል አረፋ ሐጅ የሚያደርጉ ሰዎችን ዕጥቁ ሚነናር ተብሎ እስኪ ፈረደላቸው ድረስን በአርደል አረፋ የሚቆሙበትን ቀን ያዘለን ቀን ስለሆነ ትልልቅ መሻዒር የሚደረግበትን ቀን ስለሆነ በሰማይና በምድር መካከል ያለ ልዩ መዓኒ ጀሊላ ያዘለ ወርም ስለሆነ ትልቅ ክብር የተሰጠው ወር ነው። አላህ ሱብሓነሁ ወተዓላ በዚህ ምስጢሩ እሱና እሱ ብቻ በሚያውቀው ወር ውስጥ ያለውን ረሕመት ካገኙ ባሪያዎች አላህ ያደርገን። አላህ ይቀበለን። ተክቢራቸው የተሰማ ሐምዳቸው የተሰማ ረጃቸው የተሰማ በዚህ ስብስባችን ሁላችሁም ዕጥቁ ሚነናር ከተባሉ ባሪያዎች አላህ ያደርገን። ኡስታዛችን ቅድም ደጋግመው ዛሬ አይደለም ሁል ጊዜ ሲነግሩን الأمر بالمعروف والنهي عن المنكر بخير ማዘዝና ከሸር መከልከል በዑለማዎች በመሻይኾች በዱዓቶች ላይ ብቻ ተከቦ የሚቆይ ነገር አይደለም። እዚህ ዱንያ ላይ በምንኖር ሰዓት እያንዳንዲቷ የየዕለት አክቲቪቲያችን አንዱ ከአንዱ ጋር የተያያዘ ነው። የተነጣጠለ ካልኩሌሽን የለም። ከአላህ ረሕመት እንፈልጋለን አይደለም? የዱንያም የአኺራም ኑስራ እንፈልጋለን፣ መደራጀት እንፈልጋለን፣ ዝዋጅ እንፈልጋለን፣ ቤት እንፈልጋለን፣ ዓፊያ እንፈልጋለን፣ ተምኪን እንፈልጋለን። የማይፈልግ የለም። ይሄን ትፈልጋላችሁ? አዎ። የተቀመጠ ካልኩሌሽን አለ። በዛ ካልኩሌሽን መሰረት ልትገቡ ይገባል። ከዛ ውጭ ትፈልጋለህ፣ ከዛ ውጭ የለም። ኢዘን በኸይር ማዘዝ ከሸር መከልከል ሲባል የግድ ፈቂህ ዓሊም ሙፍቲ ልትሆን አይጠበቅብህም። ባለህ አቅም በኸይር ልታዝ ትችላለህ። ቤትህ ውስጥ ምስትህ አለች፣ ከእንቅልፍሽ ተነሺ፣ ሱብሒ ስገጂ፣ ሀዛ አምሩ ቢልማዕሩፍ። ልጆችህ አሉ፣ መስጊድ እንዲሄዱ አበረታታቸው። ይሄ በኸይር ማዘዝ ነው። ሰራተኛህ አለች፣ ኸይር ነገር እንድትሰራ ለቤተሰቧ፣ ለባለቤቷ፣ ለአሳዳሪዎቿ ኸይር ይሄ በኸይር ማዘዝ ነው። መንገድ ላይ ቤተሰብ አካባቢ ላይ የሚሰራ ሴቱም ወንዱም ባሉን አህዋል ሲሳተፍ አይተህ ታውቃለህ። ያንን መከልከል ነው፣ መምከር ነው። አይተህ ተሳልቀህ አይተህ አማርተህ ምታልፍ ከሆነ አቂባው ከባድ ነው። ለዚህ ነው ሸሪዓ ያስቀመጠው ሁክም ዚና የተሰራ ሊቀጠቀጥ፣ የሰረቀ እጁ ሊቆረጥ ሲባል ያ ሁክሙ በዛ ሰውዬ ላይ ብቻ ተግባራዊ ይደረግና ያቆም ነበረ። አሁን ያለንበትን ዋቂ ያ አይደለም ያለው። ስለሆነም እዛ ይሰረቃል፣ እዛ ዚና ይሰራል፣ እዛ ይበደላል። በየቤታችን ውስጥ በየጎረቤታችን ስንት አህዋል አለ። ያዝም ይባላል። በዚህ መሀል ተነስቶ መካሪን ይመክር ከሌለ፣ ከልካይ የሚከለክል ከሌለ ምን ይሆናል? እርምጃ ሸሪዓው እርምጃ የሚወስድም ስለሌለ እነዚህ ነገሮች ሁሉ ተሰብስበው ወደ ሰማይ ይሄዱና ተጠራቅመው ያቺ ዚና በሰራችው ሴትዮ ላይ እርምጃ የሚወስድ ስለሌለ ይሰበሰብና ይሄ አላህ የሚያስከፋ ነገር ምን ይሆናል? ያቺ ሴትዮ ልትቀጠቀጥ ሲገባ የነበረ ቅጣቱ አዛቡ በሷ ላይ ሊወርድ ብቻ የነበረ ምን ይሆናል? ለአካባቢው ሰው ይተርፋል፣ አዛቡ ይወርዳል። ከእንደዚህ አይነት አዛብ አላህ ይጠብቃል። ይህንን ልናደርግ የምንችለው እርስ በራሳችን በኸይር ስንተጋገዝ፣ ከሸር መከላከሉ ኃላፊነታችን ስንወስድ ነው።
ያለበለዚያ ወተቁ ፊትነተ ላ ቱሲበነ አለዚነ ዘለሙ ሚንኩም ኻሳ ልትፈሩ ይገባል ያችኛዋን በላ ከእናንተ ውስጥ የበደለችውን ያጠፋችውን ያመፀችውን ነፍስ ብቻ ለይታ የማትነካው በላ ከሆነ ዓም ነው የሚመጣው። አይተህ ዝም ብለሃል፣ ነገ ባንተ ቤት ይደርሳል። ሸር ሲሰራ አይተሃል፣ ነገ ባንተ ቤት ይደገማል። ማዕሲያ ሲሰራ፣ ዚና ሲሰሩ፣ ሲሰርቁ፣ ሰው ሲያሙ አይተህ ዝም ብለሃል፣ ባንተ ቤት ይደገማል። ያ አይተኸው አንተ ብቻ እኔን አላህ አንተ ብቻ ነው ያወጣህ። ኢዘን በተቻለ መጠን ይህንን በውስጣችን ተግባራዊ ማድረግ ካልቻለን ከዚችኛዋ ትንሿ የዱንያ ካልኩሌሽን ማለፍ ካልተቻለ እንዴት ሆኖ ነው የአላህን ትልቁ ረሕመት ጀነቱል ፊርደውስ ላይ የሰጠናል ብለን አላህ እንከጅል? አይሆንም። ያባሪ ይኸው አሁን ባለው ዋቅዕ ኡስታዛችን ይሉናል ኡማዎች እርስ በራሳቸው መካከል ላይ ያለው ማዕሲያ እርስ በራሳቸው መከላከል ካልቻሉ ምን ይፈጠራል? እዛ አካባቢ ላይ ፈሳዱ፣ ዚናው፣ ዙልሙ፣ ሰሪቃው ከበዛ አላህ ሱብሓነሁ ወተዓላ በላ ይጭንባቸዋል። ያንን በላ ማንም አያነሳውም አሉ። አሁን ያለንበትን በላ ዘመናዊ በሆነ መልኩ እንከላከለን አይሆንም። መጀመሪያ እርስ በራሳችን መካከል ያለውን አህዋል ተጋግዘን ከላያችን ላይ ያለውን ማዕሲያ ማንሳትን ካልቻልን በኸይር ማዘል ማስታረቅ፣ ሰው እንዲጠጋጋ፣ ኸይር እንዲሰራ፣ መስጊድ እንዲሄድ፣ ቁርአን እንዲቀራ ይህንን ማድረግን ካልቻልን በላው በበኒ አደምኛ ካልኩሌሽን የትም አይሄድም። ስለዚህ ደጋግሞ ኡስታዝ ማማን ያሉት ይህንን ነው። እኛም ከዚህ ውጭ አይደለም የምንለው። እርስ በራሳችን በኸይር ልንታዘዝ፣ ከሸር ልንከለከል ይገባል። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ባሪያዎች አላህ ያድርገን። መጨረሻችን አላህ ያሳምርልን። ይቺ ዛሬ መጨረሻዋ ቀን አላህ ሱብሓነሁ ወተዓላ ኢስቲጃባ ካደረገልን ባሪያዎች አላህ ያድርገን። በአርፈል ዓረፋ ላይ ቆመው ዱዓቸው ኢስቲጃባ ከሆነላቸው ባሪያዎች አላህ ያድርገን። አላህ ይቀበለን። አላህ ተዋደው ለአላህ ብለው ኖረው ለአላህ ብለው ሞተው መጨረሻቸው ደግሞ የመጨረሻውን የአኺራ ቀን ከበጀላቸው ባሪያዎች አላህ ያድርገን። اللهم استجب دعانا اللهم استجب دعانا فرجنا ما همنا من امر ديننا ودنيانا برحمتك يا ارحم الراحمين. اللهم صل وسلم